እርስ በራሱ የወረዳና የዞን አመራሮችን ሰብስቦ ውይይት እያደረኩ ነው እያለን ያለው መጀመሪያ እንደ ፕሪሪኩዊዚት ውይይት ለማካሄድ የመሳሪያ ድምጽ ነው መቋረጥ ያለበት መቆም ያለበት። ይሄ ፍጹም ተቃራኒ የሆነ የምናየው ነገር ነው። ስለዚህ እዚህም እዛም ግጭቶች አሉ ይላሉ። ነገር ግን በድሮን በከባድ መሳሪያ በታንክ ከፍተኛ ውጊያ ያካሂዳል። ይሄ ተቃርኖ ነው። ስለዚህ እዚህ ላይ ኢምፌሳይዝ ማድረግ ያስፈልጋል። በተለይ እኔ እዚህ ጋር ማተኮር የምፈልገው መንግስት እንግዲህ የመንግስት ስልጣን የተገደበ ነው፣ የተወሰነ ነው በዲሞክራሲያዊ ሀገር ከሆነ ማለት እና ህግ አለ፣ ህገ መንግስት አለ። ህገ መንግስቱ ምንድነው የሚለው? መንግስት በመደበኛ ስርዓት ህግ ማስከበር ካልቻለ አስቸኳይ ጊዜ አዋጅ ያውጃል። በዛ አስቸኳይ ጊዜ አዋጅ ነገሮችን ኮንትሮል ለማድረግ ጊዜ ይሰጣል። ስለዚህ በኢትዮጵያ ህግ የመጀመሪያው 6 ወር ኦፕሬሽን መስራት ይችላል። አስቸኳይ ጊዜ አዋጅ አውጆ ኦኬ 6 ወር በዛ 6 ወር ያንን ኮንትሮል አድርጎ ወደ መደበኛ ሁኔታ መቀየር ካልቻለ ምንድነው የሚያደርገው? ሌላ ተጨማሪ 4 ወር ማራዘም ይችላል። ይሄ ህግ ነው። በአማራ ክልል በኦሮሚያ ክልል እየተካሄዱ ያሉ ጦርነቶች ለአመታት ናቸው። ስለዚህ አገይንስት ሎ ኦፍ ዘ ላንድ ማለት ከኢትዮጵያ ህግ ለመንግስት ከሚሰጠው ስልጣን በላይ ነው። መንግስት ኤክሴሲቭ የሆነ ፓወር እየተጠቀመ ነው። አንድ ሁለተኛ አመራር እየሰጡ ዜጎችን የሚገሉ ሰዎች ተጠያቂ መሆን አለባቸው። ተጠያቂዎች ናቸው። ለምን? ባልተሰጠ ህግ ነው ሰው ጦርነት እያካሄዱ ያሉት። ባልተሰጠ ህግ ነው። በቃ አስቸኳይ ጊዜ አዋጅ አለ ብሎ በዛ ጊዜ ውስጥ ጦርነት ቢያካሂዱ እንኳን ሳምሃው የተወሰነ ተቀባይነት አለ። ነገር ግን ምንም ህግ ሳይኖር ነው ጦርነት እያካሄዱ ያሉት ማለት ነው። አስቸኳይ ጊዜ አዋጁን ኤክስፓየር አድርጎ ዲተረሬት እያደረገ እየሰፋ ነው የመጣው። አሁንም ውይይት የሚባለው ነገር የትኛውን ችግር ነው የሚፈታው? የትግራይን ችግር ይፈታል፣ የኦሮሚያን ችግር ይፈታል፣ የአማራ ክልልን ችግር ይፈታል። ስለዚህ ምንድነው ለምንድነው የሀገር ሪሶርስ ዝም ብሎ በከንቱ የሚባክን ነው? ውድቅ ነው። ይሄንን በርካታ የፖለቲካ ኃይሎች እንግዲህ በኤሊትና በፖለቲካ ኃይሎች ነው የአንድ ሀገር የፖለቲካ ሁኔታዎች የሚወሰኑት እንጂ መሬት ላይ ባሉ ከቀበሌና ከወረዳ በሚመጡ ሰዎች አይደለም። በምሁራን በከፍተኛ የፖለቲካ ተሳትፎ ባላቸው ሰዎች ነው እንጂ በታችኛው መዋቅር ላይ ካሉ ሰዎች መጥተው የአገርን ችግር እፈታለሁ ብሎ 4000 ሰብስቦ ውይይት ማድረግ ይሄ ፍጹም ተቀባይነት የለም። ይሄን ዲናውንስ ማድረግ አለበት። ተገቢ እንዳልሆነ ተቀባይነት እንደሌለው ይሄንን ስናደርግ ምንድነው መንግስት ኢሊጂሜት ይሆናል። ሌጂቲሜት አይደለም። የህዝብ ተቀባይነት የለውም። የህዝብ ተቀባይነት የሌለው መንግስት ውሳኔዎች ማሳለፍ አይችልም። ህዝብን በሚመለከቱ አገርን በሚመለከቱ ትልልቅ ጉዳዮች ላይ ትልልቅ ውሳኔዎችን ማሳለፍ አይችልም በአሰራር ከሆነ። ነገር ግን በተጨባጭ የብልጽግና መንግስት ፋብሪኬት ያደርጋል ራሱ ችግሮችን ከኮንፍሊክት ውስጥ ከአንድ ኮንፍሊክት ወደ ሌላ ከአንድ ግጭት ወደ ሌላ እየሄደ አገሪቱን ወደ ተራዘመ ማለቂያ የሌለው ቀውስ ውስጥ ነው የከተታት። አሁንም ከዛ በተቻለ በሁሉም አካባቢ እቺ አሁን የመጨረሻ የመፍጨርጨሪያው ይሄ የብሔራዊ ምክክር በሚለው ሰበብ አሁን ቅርብ ጊዜ የሚሰሙ መረጃዎች ምንድነው ቶታሊ ከነሱ አቅም በላይ ሆኖ እነዚህ ምክክር የውሸት የተደራጁ ኮሚሽነሮች ቶታሊ ቴክ ኦቨር አድርጓል። ብልጽግና የፈለገውን ነገር ለማስወሰን ኦልሬዲ ተዘጋጅቷል። ኦኬ ህገ መንግስት ለማሻሻል ፍላጎት እንዳለው በግልጽ ተናግሯል። ነገር ግን ህገ መንግስት እንዴት እንደሚሻሻል ህገ መንግስቱ ራሱ ላይ አለ። በምን ፕሮሲጀር? ይሄንን ሚስጥር የኢትዮጵያ ህዝብ ማወቅ አለበት። የትግራይ ህዝብ በምክር ቤቱ በ2/3 ድምጽ ካልወሰነ መቀየር አይችልም።
በአሰራር ማለት ነው። ሁሉም ክልሎች በምክር ቤታቸው በዚህ ያህል ድምፅ አብላጫ ድምፅ ካልወሰኑ በስተቀር ህገ መንግስት ማሻሻል አይችልም ነው የሚለው። ያንን ባይፓስ ለማድረግ ይሄንን አሻንጉሊት ስብስብ አደረገና የኢትዮጵያን ህዝብ ዕጣ ፈንታ በአንድ ፓርቲ ለዚያው በተወሰኑ ግሩፖች ለመወሰን ጥረት እያደረገ ነው። ይሄንን ዲናውንስ ማድረግ አለብን። ይሄ ተቀባይነት እንደሌለው በስፋት አድቮኬት ማድረግ ያስፈልጋል። ስለዚህ ሰዓቴ ላሳጥርና በተቻለ መጠን መንግስት እያደረጋቸው ያለው ከምርጫም ጋር በተያያዘ አሁን ምርጫ በኢትዮጵያ ውስጥ ተካሂዷልና ህዝብ ዘንድ ተቀባይነት ያለው መንግስት አለ ብሎ ለመውሰድ ያስቸግራል። ለዚህ ነው መፍትሄው ሁሉ አቀፍ የሆነ ሁሉም የኢትዮጵያ ያገባኛል የሚሉ አካላት እውነተኛ ውይይት አድርጎ እቺን ሀገር የመታደግ መንገድ ውስጥ ካልገቡ በስተቀር ይሄ ቀውስ እየባሰ ይሄዳል። ሁላችንም ኃላፊነት አለብን። ቲክቶክም ላይ ይሄንን ውይይት በተደጋጋሚ በስፋት ማካሄድ ይጠቅማል ብዬ አስባለሁ። ስለተሰጠኝ እጅግ ከልብ አመሰግናለሁ። ሰላም ታንኪቴ አሽቴን እናመሰግናለን። ጀዋር የምትለው ነገር ካለ ለአንተ ልምጣ፣ ካልሆነ ወደ ማመድ እና ጠቅላላ ወደ መሐመድ ከዛ የመጨረሻ አንድ ዙር የምትሄዱበት የምክክር ኮሚሽኑ አጠቃላይ መባሪያ ሁኔታውን መንገድ ያሳስጣችሁና እናንተ ትሄዱበታላችሁ። ሚክ ያላደረገ ሰው ሙይ ይሰማል? ይሰማል። ሰላም ብያለሁ ሁላችሁንም። አብዛኞቻችሁን ጋር እንተዋወቃለን። ኦቨርኦል በኢትዮጵያ ሁኔታ ላይ ያሉ ጉዳዮችን ነው እንደ አጀንዳ የተሰጠን። ከዛ ጋር ተያይዞ ላለፉት 8 ዓመታት ያየናቸው በተለይ ቴዲ ፕላትፎርም ላይ በተደጋጋሚ ስንወያይባቸው የነበረባቸው ችግሮች አሉ። እነዛ ችግሮች እንግዲህ መነሻቸው መልቲፋሴት የሆነ ፕሮብለም እንደሆነ እናውቃለን። ከሂስቶሪካል ፊክሽን እና ፋክቶች ጋር ተያይዘው የመጡ ችግሮች አሉ። በተለይ በሰሜን ኢትዮጵያ ክፍል ያለውን ዲሲደንት ስትመለከት መጀመሪያ አካባቢ ላይ ከፖስት 2018 ሪፎርም በኋላ አንድ ላይ የነበሩ ኃይሎች ባላወቅ ነው ሁኔታ ተለያይተው እርስ በርስ ወደ ዋር የገቡበት ሁኔታ አይተናል። በተለይ የአማራ ክልል ላይ የትግራይ ክልል ሁኔታ ስንመለከት አማራ ክልል ውስጥ ያለውን ነገር ስንመለከት ለዘመናት በኢትዮጵያዊነት አድፍጦ የነበሩ ኃይሎች ወደ ብሔረተኝነት አጀንዳ ውስጥ ለመግባት በሚሞክሩበት ሰዓት የፈጠሩት የአካሄድ ክፍተት በውስጣቸውም እንደገና ባይላተራል በሆነ መንገድ ወይም ደግሞ ዩኒላተራል በሆነ መንገድም ወደ ኮንፍሊክት ውስጥ የገቡበት ሁኔታ አለ። በዛ ምክንያት ተጎጂ የሆነ የማህበረሰብ ክፍል አለ። እኔ በሴንትራል ኢትዮጵያ ወይም ደግሞ በአማራ ብሔራዊ ክልላዊ መንግስት ተወልዶ እንዳደገ እዛ ውስጥ ያለውን ፖለቲካል፣ ኢኮኖሚክ፣ ሶሻል ሁኔታዎችን እንደሚረዳ ሰው የተፈጠሩ ችግሮች አንድ አይነት ብቻ እንዳልሆኑ መረዳት ያለብን ብዬ አምናለሁ። ምክንያቱም እዚህ ጋር ሲመጣ አንድ አይነት ነው ማለት አይደለም። አንድ ሀገር ላይ ያለ ነው፣ ግን የተለያዩ ሀሳቦች አለን ብዬ ስለማስማት እነዛ ችግሮች በአራት ሁኔታ ነው የማየው። የመጀመሪያው ይሄ የአርምድ ኮንፍሊክት ነው። የአርምድ ኮንፍሊክቱ የለየለት አርምድ ኮንፍሊክት አይደለም ያለው። በተለይ አማራ ክልል ላይ ያለውን ሁኔታ ስትመለከተው አንድ ወጥ የሆነ ኃይል የሌለበት በጣም በየቦታው የተበጣጠሰ ስትረግል ያለበት፣ ያ ስትረግል ሲፈልግ ቨርቲካል ከመንግስት ጋር ሊሆን ሲፈልግ ደግሞ ሆሪዞንታል ከህዝብ ጋር የሚሆንበት ሁኔታ እንዳለ ዊዝን በሶሳይቲ ራሱ የተፈጠሩ ችግሮችን አይተናል። አሁን እነሱ ከትምህርት ጋር ከማህበራዊ ተቋማት ጋር ከሰላምና ጸጥታ ጋር ተያይዞ ያሉ ችግሮችን ስትመለከት በአንድ ወገን የሆኑ እንዳልሆኑ እንታያቸዋል። የሆነ ታይም ላይ መንግስትን በአካፕ አድርጎ ሲንቀሳቀስ የነበረ ኃይል ከመንግስት ተቃራኒ ሆኖ መንግስትን የሚወጋበት ሁኔታ፣ ያ መንግስት ደግሞ እነዚህን ኃይሎች ለይቶ መስራት ያለበትን ጉዳይ መስራት ሲገባው ህዝብን እንደ ህዝብ ታርጌት አድርጎ አሁን ላይ የሃይማኖት ተቋማቶች፣ ገዳማቶች፣ መሳጅዶች ማን ምን አደረጋቸው የሚባል ነገር በማይታወቅበት ሁኔታ እየወደሙ ያለበት፣ እነዛ ውድመቶች ደግሞ ማህበረሰቡን እረፍት የነሱ ሁኔታዎች የተፈጠሩበት ሁኔታ እየተመለከትን ያለው። ቅድምም ስታነሳው ነበር። ለምሳሌ በትግራይ
የትግራይ እና የአማራ ክልል ላይ ያለውን ኮንፍሊክት ከፕሪቶሪያ ጋር እንዳይገናኝ የሚፈልጉ ሰዎች አሉ። ፕሪቶሪያ ለሜን ኢሹ ለኔ ማለት ነው። ከፕሪቶሪያ በፊት የነበረው ሀገርን ማዳን በሚል ዘመቻ ውስጥ ተሳትፎ የነበሩ ኃይሎች ፖስት ፕሪቶሪያ ተገለናል በሚል ወይም ደግሞ እኛን ኢንክሉሲቭ ያልሆኑ ዲያሎጎች ናቸው። እኔ አምንበታለሁ። ያን ቅድም ጀዋርም ሲያነሳው ነበረ። እኔና እዚህ ውስጥ ያለን ሰዎች በጋራ ለፈጠርናቸው ችግሮች እኔ እናንተ ብቻ ተለይተን ሌሎችን አግለን የምንሄድ ከሆነ ችግር እንደሚፈጥር አውቃለሁ። ነገር ግን ያንን ህዝቡ ራሱ በአግባቡ እንዲረዳ ተደርጓል ብዬ አላምንም። አማራ ክልል ውስጥ ሪፕሬዘንቴሽን